የእስራኤሉ ፕሬዝዳንት ወደ አዲስ አበባ እንደሚመጡ እየተጠበቀ ነው የሚገኘው። የአፍሪካ ቀንድ በርካታ በፖለቲካ ትኩሳት ባለበት ወቅት ወደዚህ መምጣታቸው ብዙዎች የሚተናገሩበት ነው የሚገኘው። ከፍልስጤም ጋር በተገናኘ ጉዳይ እንግዲህ በርካቶች በዚህ ጉዳይ እንግዲህ ሀሳብ የሰጡበት ነው የሚገኘው። ነገር ግን ፕሬዝዳንቱ ወደ አዲስ አበባ ይመጣሉ። ከዚህ ጋር በተገናኘንም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ ህንድ አቅንተዋል ነው የተባለው። እንግዲህ እስራኤል ከፍተኛ የሆነ የፖለቲካ እንቅስቃሴ እያደረገች ነው የምትገኘው በዚህ ሰዓት ማለት ነው። እንግዲህ የእስራኤሉ ፕሬዝዳንት አዲስ አበባ መጥተው በርካታ ጉዳዮች ይወያያሉ ነው የተባለው። የዚህ ጉዞ ዋና ዓላማ ደግሞ ህንድ እና የአረብ ኤሚሬትስን ግንኙነት እንደዚሁም ለማጤን እንደዚሁም ኢትዮጵያና የሳውዲ አረቢያ ግንኙነት፣ የግብጽና የቱርክን ግንኙነት በከፍተኛ ሁኔታ ትኩረት ሰጥተው ነው የሚንቀሳቀሱ ነው የተባለው። እነኚህ አካላት የሚገናኙ ከሆነ በስፋት ለእስራኤል ከፍተኛ ስጋት ስለሆነ ይህንን ጣልቃ ለመግባት ነው የተባለው። በተለይ የቱርክና የግብጽ ግንኙነት አስክቷቸው እንደዚሁም የህንድና እንደዚሁም የተባበሩት አረብ ኤሚሬትስ እንደዚሁ የኢትዮጵያና የሳውዲ አረቢያን ግንኙነት ለመበጣጠስ ከፍተኛ እንቅስቃሴ እያደረገች ነው የምትገኘው እስራኤል ተብሏል። እናም እንግዲህ ይሳካ ላይሳካ የምናየው ነገር ግን የእስራኤሉ ፕሬዚዳንት ወደ አዲስ አበባ በቅርቡ ሰዓታት ውስጥ ወይም ደግሞ በቀናት ውስጥ ወደ አዲስ አበባ እንደሚገቡ እየተጠበቀ ነው የሚገኘው።